እንዴት ናችሁ? አላችሁልኝ? እኔ ወንድማችሁ እጅግ በጣም ደህና ነኝ አለሁላችሁ። ዛሬ ከረጅም ቆይታ በኋላ ተመልሼላችኋለሁ። ምንም እንኳን እኔ ቪዲዮ ከፖስት ቢዘገይም እንኳን የእናንተ በቻናሌ ላይ የነቃ ተሳትፎ እንዳላችሁ በእጅጉ ተገንዝቤያለሁ። የሰብስክሪፕሽን መጠንም ከ400 በላይ ሆኗል። ጉዞ ወደ 1000 ነው። እጅግ በጣም አመሰግናለሁ። ታንኪዩ። የእናንተ የነቃ ተሳትፎ፣ የእናንተ ላይክ፣ የእናንተ ሰብስክሪፕሽን እና የእናንተ አስተያየት እኔን በእጅጉ ያበረታተኛል። አብረነታችሁ ስላልተለየኝ ከልብ አመሰግናለሁ። ታንኪዩ። ዛሬ በአዲስ ቪዲዮ መጥቻላችኋለሁ። በተለይ ተማሪ ሆናችሁ በተፈጥሮ ሳይንስ 12ኛ ክፍል ፈተና ወስዳችሁ እየተጠባበቃችሁ ያላችሁ እናንተ በእጅጉ ይመለከታል። በተለይ ደግሞ ፋርማሲ ለመግባት እያሰባችሁ ያላችሁ እናንተ፣ ሌላኛው በፋርማሲ ሙያ ያላችሁ እናንተንም ይመለከታል። ለእናንተም እንደ መነሳሻ ስለመሆንላችሁ ይህን ቪዲዮ እስከ መጨረሻው እንድትከታተሉ በአክብሮት እጠይቃለሁ። ይህን ቪዲዮ ከመጀመራችሁ በፊት የሜዲካል ቲዩብ ቤተሰብ ያልሆናችሁ ይህን ቻናል ሰብስክራይብ በማድረግ የሜዲካል ቲዩብ ቤተሰብ እንድትሆኑ በአክብሮት እጠይቃለሁኝ። ወደ ቪዲዮ እንግዲህ በዛሬው ቪዲዮ የምንመለከተው በፋርማሲስቶች የተገኙ 10 ዓለምን የቀየሩትን መድኃኒቶችን እንመለከታለን። ወደ መጀመሪያው እናልፋለን። ሞርፊን ለከባድ ህመም የሚሰጥ መድኃኒት ነው። በ1804 እንደ አውሮፓውያን አቆጣጠር ፍሪድሪክ ሰርትነር የተባለ ጀርመናዊ ፋርማሲስት ንጹህ ሞርፊን ከኦፒየም ፓፓቬሪየስ ከሚባል እጽዋት ቀመሟል። ለታካሚዎች ያለውስ ሚና ምንድን ነው? የዚህ መድኃኒት ጥቅም ለታካሚዎች ምን አይነት ገጸ በረከት ይዞ መጣ ለምለው ጥያቄ መልስ ለመስጠት ያክል ይህ መድኃኒት ለከባድ ህመም ላለባቸው ታካሚዎች ይሰጣል። ለምሳሌ ለካንሰር ቀዶ ሕክምና ለሚደረጉ ታካሚዎች፣ እንዲሁም ደግሞ በአደጋ ጊዜ እግራቸው ለተሰበረ፣ እጃቸው ለተሰበረ ዋትኤቨር አደጋ ለሆነ ኬዝ፣ ከባድ ህመም ለሚያስከትሉ ኬዞች ህመም በማስታገስ ከፍተኛ የሆነ እፎይታ የሰጠ መድኃኒት ነው። እንዲሁም ህመም ሳይሰማቸው ህይወታቸውን ደስተኛ ሆኖ እንዲመሩ አስችሏቸዋል። በህክምና ዘርፍስ ያመጣው ለውጥ ምንድን ነው ለምለው ጥያቄ ሞርፊን የህመም ህክምናን አብዮት ከፍቷል። ህመምን ማስታገስ እንደሚቻል አብዮትን የከፈተ መድኃኒት ነው። መድኃኒቱ ከሌሎች ህመም ማስታገሻ መድኃኒቶች የተለየ የሚያደርገው በእርግጥ ሱስ የማስከተል አቅም አለው፣ ጥንቃቄም ያስፈልገዋል ማለት ነው። እንደ ማጠቃለያም ሞርፊን በህመም ህክምና ውስጥ ወርቃማ መስፈርት ሆኖ ያገለግላል። ይሄም ለሌሎች ህመም ማስታገሻ መድኃኒቶች እንደ ጎልድ ስታንዳርድ ሆኖ ያገለግላል ማለት ነው። ስለዚህ ሌሎች ህመም ማስታገሻ መድኃኒቶች መለኪያቸው ሞርፊን ነው ማለት ነው። ሁለተኛ ላይ አስፕሪንን እንመለከታለን። ይሄ መድኃኒት በተለምዶ ሳልሳሊክ አሲድ ተብሎ ይጠራል። ይሄ መድኃኒት በሙኒክ ዩኒቨርሲቲ በፋርማሲ ፕሮፌሰር በሆነው በጆን ቤችነር በተባለ ፋርማሲስት ከዊሎ ባርክ ተቀምሞ ጥቅም ላይ እንዲውል ተደርጓል። ይሄ ፋርማሲስት በተጨማሪ ደግሞ ኒኮቲን የሚባል በሲጋራ ላይ የሚገኝ ንጥረ ነገር ቀምሞ ማውጣት ይችላል ማለት ነው። የአስፕሪን በህክምና ላይ ያለው ጥቅምስ ምንድነው? ለታካሚው ምን አይነት ገጸ በረከት ይዞ መጥቷል ለምለው ጥያቄ መልስ ለመስጠት ያክል ይሄ መድኃኒት ከሌሎች መድኃኒቶች አንጻር ዋጋው ሲታይ እርካሽ ነው። ቀላልና በሁሉም ቦታ መገኘት የሚችል የህመም ማስታገሻ መድኃኒት ነው። ይሄ መድኃኒት በተጨማሪ የልብ ድካምን ለመከላከል በተለይ እድሜያቸው ገፋ ላሉ ትልልቅ ሰዎች የሚሰጥ የልብ መከላከያ መድኃኒት ነው። በተለምዶ ካርዲዮ ፕሮቴክቲቭ የሚባል መድኃኒት ነው። ሌላኛው በህክምና ላይ ሲያመጣው አብዮት ምንድነው ለምለው ጥያቄ ይሄ መድኃኒት የመጀመሪያው ሰው ሰራሽ መድኃኒት ነው። ይሄም ፕሮስታግላንድን በመከልከል ህመምን ማስታገስ እንደሚቻል አብዮት የከፈተ ሳይንሳዊ ግኝት ነው ማለት ነው። ስለዚህ አስፕሪን ለህመም ለትኩሳትና በደም መርጋት ምክንያት የሚመጡትን እብጠቶችን ለመቀነስ የሚሰጥ መድኃኒት ነው ማለት ነው። ስለዚህ ይህ መድኃኒት ሁለገብ መድኃኒት መሆኑ ነው ማለት ነው። ሶስተኛ ላይ ኪዩኒን እናገኛለን። ኪዩኒን የወባ በሽታ ጸረ ተዋስ መድኃኒት ነው። ይሄ መድኃኒት በ1820 ፒልተር እና ካቫቹ በተባሉ ሁለት ፈረንሳይ ፋርማሲስቶች የተቀመመ ይሄም ከሲንኮና ባርክ ከሚባል ዛፍ ቅርፊት የተገኘ መድኃኒት ነው። ለታካሚዎች ሲያመጣው ጠቀሜታ ምንድን ነው ከተባለ ይሄ መድኃኒት በወባ ምክንያት የሚሞቱትን በሚሊዮኖች የሚቆጠሩ ሰዎችን ህይወት አድኗል። በተለይም በአፍሪካና በሞቃታማ ሀገሮች ትልቅ ጠቀሜታ እንዳለው አሳይቷል ማለት ነው። በተጨማሪ ይሄ መድኃኒት በማታ ላይ የጡንቻ መኮማተርን እንዲሁም ደግሞ የጡንቻ ህመሞችን ለመከላከል በተለይ ደግሞ መገጣጠሚያ ህመሞችን ለመከላከል ጥቅም ላይ ይውላል። በተጨማሪ ደግሞ ለስኳር ታማሚዎች የደም ቧንቧ ጥበትን ለመከላከል
ጥቅም ላይ ሲውል ነበረ ማለት ነው። በሕክምናው ዘርፍ ላይ ያመጣው አብዮት ምንድን ነው ለምለው ጥያቄ መልስ ለመስጠት ያክል ይሄ መድኃኒት የመጀመሪያው ውጤታማ የሆነ የጸረ ወባ መድኃኒት ነው። ዛሬ ላይም ደግሞ ይሄ መድኃኒት ለለመዱት ወቦች የሚሰጥ መድኃኒት ነው ማለት ነው። ሌላኛው ደግሞ ይሄ መድኃኒት አሁን ላይ የምንጠቀማቸው እንደ ኳርተም ያሉት በጣም ምርጥ መድኃኒቶች አሉ። የነዚያ መድኃኒቶች ግኝት ምክንያት ሆኗል ማለት ነው። የኪዩኒን ስትራክቸር የነ ክሎሮኪዩን የነ ሉማፋንትሪን የሚባሉ መድኃኒቶች ኢንክሉዲንግ ፊርማኪዩን የሚባሉ መድኃኒቶች ስትራክቸራሊ ከዚህ መድኃኒት የተገኙ ናቸው ማለት ነው። ስለዚህ የዚህ መድኃኒት መገኘት በሕክምናው ዘርፍ ላይ ሌሎች መድኃኒቶች እንዲገኙ ከፍተኛ የሆነ አብዮት የከፈተና በጣም የሚደነቅ መድኃኒት ነው ማለት ነው። አራተኛ ላይ አባካቢር ወይም ደግሞ በተለምዶ ኤቢሲ ተብሎ የሚጠራ መድኃኒት ይገኛል። ይሄ መድኃኒት ጸረ ኤችአይቪ መድኃኒት ነው፣ ወይም ደግሞ ኤችአይቪ በሽታን ወይም ደግሞ ኤችአይቪ ኤድስን የሚያክም መድኃኒት ነው። ይሄ መድኃኒት 1980 ሮበርት ቪንች የተባለ ፋርማሲስት ከጓደኞቹ ጋር በመሆን ይህን መድኃኒት ስትራክቸራሊ ዲዛይን በማድረግ የሜዲሲናል ኬሚስት እውቀቱን በመጠቀም ስትራክቸሩን ዲዛይን በማድረግ ለገበያ ለታካሚዎች እንዲቀርብ አስተዋጽኦ አድርጓል ማለት ነው። ይሄ መድኃኒት ለታካሚዎች ምን አይነት ገጸ በረከት ይዞ መጣ ለምለው ጥያቄ መልሱ ግልጽና አጠር ያለ መልስ ነው። በተለይ ኤችአይቪ ላለባቸው ታካሚዎች ረዥም ህይወት ወይም ደግሞ ረዥም እድሜ እንዲኖሩ ደስተኛ ሆኖ እንዲኖሩ አስችሏቸዋል። ጥሩ የሆነ ህይወት እንዲኖሩ ረድቷቸዋል ማለት ነው። እንዲሁም ደግሞ በኤድስ ምክንያት የሚመጣውን ሞት በእጅጉ ቀንሷል ማለት ነው። በህክምናው ዘርፍ ላይ ያመጣው ለውጥ ምንድን ነው ከተባለ ያው ጸረ ቫይረስ ህክምና ስርዓትን ማሳደግ ይችላል። የዘረመል ምላሽ ይህም ደግሞ HLA B5701 የተባለ ዘረመል ወይም ደግሞ የጄኔቲክ ምልክት ወይም ደግሞ ምላሽን ጥንቃቄ ተሰጥቶ በጥንቃቄ ህክምና እንዲደረግ አስተምሯል ማለት ነው። ስለዚህ አባካቢር በኤድስ ምክንያት የሚመጣውን የሞቱን መጠን በእጅጉኑ ቀንሷል ማለት ነው። አምስተኛ ላይ አርቲሜሲኒን እናገኛለን። አርቲሜሲኒን የወባ ጸረ ተዋስ መድኃኒት ነው። ቲዩ የተባለች ቻይናዊት በ1970ዎቹ ከአርቲሜሺያ አኟ ወይም ደግሞ በተለምዶ ጣፋጭ እንጨት ተብሎ ከሚጠራው ተክል ቀመማ ማውጣት ትችላለች ማለት ነው። እንዲሁም ለዚህ ግኝቷ በ2015 የኖቤል ሽልማት አግኝታለች ማለት ነው። ለታካሚስ ምን አይነት ገጸ በረከት ይሄ መድኃኒት ይዞ መጣ ለሚለው ጥያቄ ኪዩኒንን ለተላመዱት መድኃኒቶች ከላይ ላይ ለጠቀስኩት መድኃኒት ማለት ነው ያን መድኃኒት ለለመዱት ወባ በሽታዎች የሚሰጥ መድኃኒት ነው ማለት ነው። እንዲሁም በአፍሪካ ላይ በተለይ በህፃናት ላይ በወባ ምክንያት የሚመጣ ሞትን በእጅጉ ቀንሷል ማለት ነው። ስለዚህ የህፃናትን ሞት ማዳን ችሏል። በህክምና ዘርፍ ላይ ሲያመጣው አብዮት ምንድን ነው ከተባለ ያው ይሄ መድኃኒት ከተፈጥሮ ምንጭ የተገኘ መድኃኒት ነው። ምን ያህል አስፈላጊ እንደሆነ በጤናው ሴክተር ላይ በደንብ አድርጎ አሳይቷል። ውጤቱ ደግሞ ከሌሎች መድኃኒቶች አንጻር ሲታይ በጣም ፈጣኝ ነው። ከባድ ለሆነ ለወባ ህመም የሚሰጥ የመጀመሪያው ተመራጭ መድኃኒት ነው ማለት ነው። እንደ ማጠቃለያ አርቲሜሲኒን ከተፈጥሮ እጽዋት የተቀመመ የወባ በሽታን በእጅጉ የሚያክም የተመሰከረለት መድኃኒት ነው። ስድስተኛ ላይ ሃዮሲያሚን ወይም ደግሞ ስኮፖላሚን ተብሎ የሚጠራው መድኃኒት እናገኛለን። ይህ መድኃኒት በ1809 እንደ አውሮፓውያን አቆጣጠር ሩዶልፍ ብሬንደር በተባለ ፋርማሲስት ሄቨን ከተባለ ተክል የተገኘ አልካሎይድ ነው። ይህ መድኃኒት ለታካሚዎች ያመጣው ገጸ በረከት ምንድን ነው የሚለውን ስንመለከት ከባድ ለሆነ ለሆድ ህመም ቁርጥማት እንዲሁም ደግሞ ለሆድ መነፋትና ሽንት መቆጣጠር ለማይችሉ ታካሚዎች ይሰጣል። እንዲሁም በተጨማሪ ደግሞ በህክምናው ዘርፍ ላይ ደግሞ ያመጣውን አብዮት ስንመለከት ይሄ መድኃኒት ለአንቲኮለርጂክ ተብሎ ለሚጠሩ መድኃኒቶች እንደ ፕሮቶታይፕ ወይም ደግሞ አባ ተብሎ የሚጠራ መድኃኒት ነው። ከነዚህ ውስጥ ስንመለከት እንደነ አትሮፊን እንደነ ኤፍራትሮፒን ያሉ መድኃኒቶች ይገኛሉ። እነዚህ መድኃኒቶች በቅድመ ኦፕራሲዮን ጊዜ ታካሚዎች ሽንቱ በአግባቡ እንዲቆጣጠር የሆድ እንቅስቃሴዎችን የጡንቻ መኮማተሮችን ለመቀነስ የሚሰጥ መድኃኒት ነው። እንደነ ኤትራትሮፊን ያሉ መድኃኒቶች ደግሞ ለአስም ታካሚዎች የሚሰጡና በጣም የሚደነቁ ውጤታቸው የተመሰከረላቸው መድኃኒቶች እንዲገኙ መንገድ የከፈተ በጣም በህክምናው ዘርፍ አብዮትን የፈጠረ እጅግ በጣም የሚደነቅ መድኃኒት ነው ማለት ነው። በሰባተኛ ላይ የምንመለከታቸው ግኝቶች በእርግጠኝነት ለወር ግሬድ ላይ እንደ ተራ ነገር አይተን ያለፍናቸው
ንጥረ ነገሮች ሊሆኑ ይችላሉ። ነገር ግን ልብ ብላችሁ እንድትከታተሉ እንወዳለሁ። በሰባተኛ ላይ በካርሊ ዊሊም ሲሼል በተባለ በስዊዲሽ ፋርማሲስት የተገኙትን አስገራሚ ግኝቶችን እንመለከታለን። ይሄ ፋርማሲስት በዋነኝነት ወደ 4 የሚጠጉ ግኝቶችን ወይም ደግሞ ንጥረ ነገሮችን ኤክስትራክት ወይም ደግሞ ቀምሞ ማውጣት የቻለ በጣም ተወዳጅ በስዊዶች ዘንድ በጣም ተወዳጅ የሆነ ፋርማሲስት ነው። ካገኛቸው ግኝቶች መካከል ኦክሲጅን ይጠቀሳል፣ ክሎሪን፣ ግላይሴሪን እና ሲትሪክ አሲድ ወይም ደግሞ የቫይታሚን ሲ ይዘት ያላቸው ንጥረ ነገሮችን ኤክስትራክት ማድረግ የቻለ ፋርማሲስት ነው። እኔ ግን በዋነኝነት ሁለቱን ለእናንተ ላቀርብላችሁ ወደድኩ። ከነዚህ ውስጥም ክሎሪን እና ኦክሲጅንን ማለት ነው። እንግዲህ ኦክሲጅን እና ክሎሪን እነዚህ ሁለቱም ጋዞች ናቸው። ነገር ግን ሕክምና ላይ የሚውሉ ንጥረ ነገሮች ናቸው። ኦክሲጅን በ1770ዎቹ በሺኤል የተገኘ ግኝት ነው። እንዲሁም ደግሞ ክሎሪን ደግሞ በ1774 የተገኘ ግኝት ነው። ለታካሚዎችስ ያላቸው ጠቀሜታ ምንድን ነው ለሚለው ጥያቄ ስንመለከት ኦክሲጅን በመተንፈሻ ረገድ ታካሚዎች በራሳቸው መተንፈስ በማይችሉበት ጊዜ ወይም ደግሞ ወደ ሰውነት የሚደርሰው የኦክሲጅን መጠን በሚያንስበት ጊዜ ኦክሲጅን ቀጥታ በአየር ቱቦ አማካኝነት ወደ ሳምባ እንዲደርስ በማድረግ የሰውነትን ፍላጎትን የኦክሲጅን ፍላጎትን ማጣጣ ማለት ነው። ይሄም ቲቢ ታካሚዎችን እንዲሁም ደግሞ ከባድ የሆነ በሳምባ ምች ለተጠቁ ታካሚዎች እንዲሁም ደግሞ ማደንዘዣ ክፍል ገብተው በራሳቸው መተንፈስ ለማይችሉ ታካሚዎች የሚሰጥ ኦክሲጅን ነው ማለት ነው። ስለዚህ ኦክሲጅን ታካሚዎች በራሳቸው መተንፈስ በማይችሉበት ጊዜ የሚሰጥ ህይወት አድን ንጥረ ነገር ነው ማለት ነው። ሌላኛው ክሎሪንን ስንመለከት ክሎሪን በየቤታችን በቧንቧ የሚመጣው ውሃ ንጹህና ከውሃ ወለድ በሽታ የጸዳ ሆኖ እያንዳንዳችን ቤት እንዲደርስ ከፍተኛ ሚና የተጫወተ ግኝት ነው ማለት ነው። ስለዚህ በህክምና ሴክተር ላይ የነዚህ ሁለቱ ግኝቶች ሚና ምንድን ነው ከተባለ ኦክሲጅን ያው የአየር መተንፈሻ ህክምናን አብዮት የከፈተ ግኝት ነው። ሌላኛው ደግሞ ክሎሪን ደግሞ በህክምና ላይ እንዲሁም በህክምና መሳሪያ ጽዳት ላይ እንዲሁም ደግሞ የጸረ ተዋሲያነት ውስጥ ወሳኝ ሚና ይጫወታል ማለት ነው። ስለዚህ ሁለቱን ስናጠቃልል ኦክሲጅን እና ክሎሪን ሁለቱም ጋዞች ህይወትን የሚጠብቁ ናቸው ማለት ነው። 8ኛ ላይ የምናገኘው ኢንሱሊን ነው። ያው ሁላችንም እንደምናውቀው ኢንሱሊን የሱካር ህመም መድኃኒት ነው። በ1921 ፍሬድሪክ ቫንቲግ እና ቻርልስ ቤስት የተባሉ 2 ሳይንቲስቶች ከውሻ ቆሽት ኢንሱሊንን ማግኘት ችለዋል። ለዚህም ግኝታቸው የኖቤል ተሸላሚ መሆን ችለዋል። ነገር ግን እነዚህ ሳይንቲስቶች ከውሻ ቆሽት ኢንሱሊንን ማግኘት ችለዋል። ነገር ግን በሰው ልጅ ላይ እንዲሞከር ማድረግ አልቻሉም ነበር። ምክንያቱም ይሄ ከውሻ ቆሽት የተገኘ ኢንሱሊን ፒዩር ወይም ደግሞ ንጹህ አይደለም። ይህንን ማድረግ ስላልቻሉ ነው። ነገር ግን ጄምስ ኪፕ የተባለ ፋርማሲስት ኢንሱሊን ፒዩሪፋይ የማድረግ ወይም ደግሞ ንጹህ የማድረግ ሜትድ መፍጠር ቻለ። ከዚህም በኋላ ነው የሱካር ህክምና አብዮት የተከፈተው ማለት ነው። የኢንሱሊን በታካሚዎች ያለው ጠቀሜታስ ምንድን ነው የሚለውን ስንመለከት ኢንሱሊን የሱካር በሽታ ምክንያት የሚመጣውን በሚሊዮኖች የሚቆጠሩ ህዝቦች ህይወትን መታደግ የቻለ መድኃኒት ነው። ወይም ደግሞ ለብዙ ሚሊዮን የሚቆጠሩ ህዝቦች ህይወት የሰጠ መድኃኒት ነው። በህክምና ዘርፍ ላይ ሲያመጣው ጠቀሜታ ምንድን ነው የሚለውን ስንመለከት በሆርሞኖች በሽታዎችን ማከም እንደሚቻል መንገድ ከፍቷል። እንዲሁም ዛሬ ላይ ሪኮምቢናንት የዲኤንኤ ቴክኖሎጂ በመጠቀም ሰው ሰራሽ ኢንሱሊን በብዛት እንዲመረት መንገድ የከፈተ ግኝት ነው ማለት ነው። ስለዚህ አስ ኤ ፋርማሲስት ቴክኒካል አስፔክቶችንም እነዚህ ኤክስትራክት የማድረግ ፒዩሪፋይ የማድረግ ዘዴዎችን ማወቅ እና ያ ማወቅ ደግሞ ምን ያህል ጠቀሜታ እንደሚሰጥ ለማህበረሰብ ምን ያህል አገልግሎት እንደሚሰጥ በዚሁም መገንዘብ አለባችሁ ማለት ነው። 9ኛ ላይ ቤንዞዳይዚፒንስ የተባሉ መድኃኒቶችን እንመለከታለን። ቤንዞዳይዚፒንስ በውስጡ በጣም በርካታ መድኃኒቶችን አቅፎ የያዘ ካታጎሪ ነው። ቤንዞዳይዚፒኖች በ1950 እንደ አውሮፓውያን አቆጣጠር ሊዮ ስቴርቫች በተባለ በአሜሪካዊ ፋርማሲስት የተገኘ ግኝት ነው። ይህ ፋርማሲስት በ1960 የመጀመሪያ የሆነው ክሎሮዲያዜፒኦክሳይድ የተባለ መድኃኒት ለገበያ ማቅረብ ችሏል። እንዲሁም በ1963 እስከ ዛሬ ድረስ የምንጠቀመው ዳይዜፓም የተባለ መድኃኒት ለገበያ ማቅረብ ችለዋል ማለት ነው። ታዲያስ የቤንዞዳይዚፒኖች ግኝት ለታካሚዎች ያመጣው ገጸ በረከት ምንድን ነው የሚለው ስንመለከት ቤንዞዳይዚፒኖች ጭንቀት ላለባቸው፣ ፍርሃትና በእንቅልፍ ማጣት ለሚሰቃዩ ታካሚዎች ትልቅ እፎይታ የሰጠ ግኝት ነው። እንዲሁም በተጨማሪ በሚሊዮኖች የሚቆጠሩ ሰዎች የአእምሮ ህክምና
ተደራሽ እንዲሆን ማድረግ የቻለ እጅግ በጣም አስገራሚ መድኃኒት ነው። ሌላኛው በህክምና ሴክተር ላይ ያመጣው ለውጥስ ወይም ደግሞ አብዮት ምንድን ነው የምለው ስንመለከት ከቤንዞዳይዚፒንስ በፊት የተገኙ መድኃኒቶች ነበሩ፣ እንደነ ባርቢቱሬት ያሉ መድኃኒቶች። እነዚህ መድኃኒቶች ለጭንቀት፣ እንቅልፍ ማጣት ለሚሰቃዩ ታካሚዎች ይሰጣል። ነገር ግን እነዚህ መድኃኒቶች ደህንነታቸው እንደነ ቤንዞዳይዚፒኖች ሰፋ ያለ አይደለም። ስለዚህ ስጋት አለባቸው ማለት ነው። ቤንዞዳይዚፒኖች በአንጻራዊነት ስንመለከት በጣም ሴፍ ናቸው፣ ደህንነታቸው የተረጋገጡ መድኃኒቶች ናቸው። ከነዛ አንጻር ደግሞ ስንመለከት ሱስ የማስያዝ አቅማቸው አናሳ ነው ማለት ነው። ሌላኛው በህክምና ሴክተር ላይ ደግሞ በተለይ በሰርጀሪ ወይም ደግሞ ታካሚዎች ኦፕራሲዮን በሚገቡበት ጊዜ አኔስቴዥያ ወይም ደግሞ ማደንዘዣው እንዲፋጠን ያደርጋል። እንዲሁም ደግሞ ታካሚዎች ሰርጀሪ ከተደረገላቸው በኋላ ምንም አይነት ነገር እንዳያስታውሱ ትራውማ እንዳይፈጥርባቸው ይረዳል። አሁን ላይ ደግሞ ለኤፒሌፕሲ ታካሚዎች ይሰጣል። ይህም አዙሪት ላለባቸው ታካሚዎች የሚሰጥ በጣም ተመራጭ የሆነ መድኃኒት ነው ማለት ነው። ስለዚህ ሳጠቃላይ ያው ቤንዞዳይዚፒኖች የአይምሮ ህክምና አብዮት የከፈቱ በጣም የሚደነቁ መድኃኒቶች ናቸው ማለት ነው። ወደ 10ኛ መድኃኒት ከመሄድ በፊት ትንሽ እረፍት ልስጣችሁ። ይህን ቻናል ሳብስክራይብ ሳታደርጉ ይህን ቪዲዮ ስታዩ የነበራችሁ ከሆነ ይህን ቻናል ሳብስክራይብ በማድረግ የሜዲካል ቲዩብ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። እንዲሁም ደግሞ ይህ ቪዲዮ ከተመቻችሁ ላይክ በማድረግ እኔን ሳፖርት እንዲሁም ደግሞ ቪዲዮ ለብዙ ሰዎች እንዲደርስ ማድረግ ትችላላችሁ። ወደ ቪዲዮ በ10ኛነት የምናገኘው መድኃኒት አትሮፊን ይባላል። አትሮፊን በ1835 እንደ አውሮፓውያን አቆጣጠር በሁለት ፋርማሲስት ፕሪፍ ጂንጀር እና ሮዶልፍ ብሪንደርስ በሚባሉ በሁለት ፋርማሲስቶች የተገኘ መድኃኒት ነው። ይሄ መድኃኒት አትሮፋ ቤላዶና ከሚባል እጽዋት የተገኘ መድኃኒት ነው ማለት ነው። ታዲያስ ይሄ መድኃኒት በህክምናው ዘርፍ ለታካሚዎች ምን አይነት ገጸ በረከት ይዞ መጣ ለሚለው ጥያቄ መልስ ለመስጠት ያክል ይሄ መድኃኒት ካሉት ጥቅሞች መካከል እኔ ጥቂቱን ልዘርዝርላችሁ። ከነዚህ ውስጥም ለግሉኮማ ህመም እንጠቀማለን። እንዲሁም ደግሞ አይን ምርመራ ለማድረግ በሚያስፈልግበት ጊዜ ይሄ መድኃኒት የአይን ምርመራ ስለሚያቀላጥፍ ለአይን ምርመራ እንጠቀማለን። እንዲሁም ደግሞ ከባድ የሆነ ወይም ደግሞ እጅግ የልብ ምት በሚቀንስበት ሰዓት የልብ ምትን ለማስተካከል ይሰጣል። እንዲሁም ደግሞ ታካሚዎች ሰርጀሪ ከመግባታቸው በፊት ከቅድመ ሰርጀሪ ወቅት የታካሚዎች ሆድ ውስጥ እንቅስቃሴ ለመቀነስ እንዲሁም ደግሞ ከሰውነታቸው ውስጥ አላስፈላጊ የሆነ ከመጠን በላይ ፈሳሽ እንዳይመነጭ ለመከላከል እንዲሁም ደግሞ ታካሚዎች ሽንት መቆጣጠር እንዲችሉ ለማድረግ ይህም ደግሞ የሰርጂካል ፕሮሰስ ወይም ደግሞ ፕሮሲጀሩን በጣም በእጅጉ ያቀላጥፋል ማለት ነው። ሌላኛውና ወሳኙ ደግሞ የዚህ መድኃኒት ጥቅም ኦርጋኖ ፎስፌት ፖይዝኒንግ ወይም ደግሞ ኦርጋኖ ፎስፌት የሚባሉ ጋዞች በተለይ በጦርነት ወቅት እነዚህ መድኃኒቶች በደንብ ይታወቃሉ። ነገር ግን በሀገራችንም እንደ ማላታኝ ያሉ ጋዞች ወይ ደግሞ መድኃኒቶች አሉ። እነዚህ መድኃኒቶች በሚመረዙበት ሰዓት አትሮፊን እነዚህ መድኃኒቶች ለማክሸፍ ይሰጣል። እንደ ማሳያነት የሰሜን ኮሪያ ፕሬዝዳንት ወንድም የሆነው በአንድ አየር ማረፊያ ውስጥ በኦርጋኖ ፎስፌት በሚባሉ ጋዞች ተመርዞ እንደሞተ ይታወቃል። እንዲሁም ቪዲዮን ደግሞ ዲስክሪፕሽኑ በታች በዲስክሪፕሽን እንትን ላይ አስቀምጥላችኋለሁ፣ በኮሜንት ሴክሽን ላይ ማስቀምጥላችኋለሁ። ሊንኩን በመጫን ገብታችሁ ማየት ትችላላችሁ ማለት ነው። ስለዚህ አትሮፊን እነዚህ ያሉ መድኃኒቶችን በሚመርዙበት ሰዓት መርዛቸውን ለማክሸፍ ይሰጣል ማለት ነው። ውድ የሜዲካል ቲዩብ ቤተሰቦች ዛሬ እኔ በፋርማሲስቶች ከተገኙት በጣም በርካታ መድኃኒቶች መካከል ዓለምን የቀየሩትን 10 ተጽዕኖ ፈጣሪ መድኃኒቶችን ብቻ ይዤላችሁ ቀርቤያለሁ። እንዲሁም እናንተ ፋርማሲ ለመግባት ካሰባችሁ ከገባችሁም ደግሞ እንደነዚህ ያሉትን መድኃኒቶች እንድታገኙ የሚረዱትን በጣም ወሳኝ እና ደስ የሚሉ ትምህርት ክፍሎችን ታጠናላችሁ። ከነዚህ ውስጥም ከሚሰጡት ኮርሶች መካከል አንደኛው ፋርማኮኖሎጂ ነው። ይሄ መድኃኒቶች ከእጽዋት ከባክቴሪያና ከፋንገስ እንዲሁም ከተፈጥሮ ወይም ደግሞ ከናቹራል ሶርስ እንዴት ማግኘት እንደሚቻል የሚያስተምራችሁ ኮርስ ነው። ለምሳሌ ከላይ ከጠቀስኩላችሁ መድኃኒቶች መካከል ኪኒን፣ አትሮፊን፣ አርቲሜሲን እና እንደ ሞርፊን ያሉት መድኃኒቶች በዚህ እውቀት የተገኙ መድኃኒቶች ናቸው። ሌላኛው ፋርማኮሎጂ ነው። ይሄ መድኃኒቶች በሰው አካል ውስጥ ምን አይነት ውጤት እንዳላቸው እንዲሁም ደግሞ በምን አይነት መጠን በምን ያህል ዶዝ መሰጠት እንዳለባቸው የሚያስተምራቸው ኮርስ ነው። ለምሳሌ ሞርፊን፣ ኢንሱሊን እና አትሮፊን ያሉ መድኃኒቶች እንዴት ነው በሰውነታችን ላይ አክት የሚያደርጉት ሜካኒዝም ኦፍ አክሽናቸውን በደንብ አድርጎ የሚያስተምር ነው። ሌላኛው ሜዲሲናል ኬሚስትሪ ነው። ሜዲሲናል ኬሚስትሪዎች የድራግ ስትራክቸራል ዲዛይነር በመባል ይታወቃሉ። እነዚህ መድኃኒቶችን በላቦራቶሪ ውስጥ እንዴት ማዋሃድ እና ማሻሻል እንደሚቻል የሚያስተምር ኮርስ ነው። ለምሳሌ ከላይ ከጠቀሱላችሁ መድኃኒቶች መካከል አስፕሪን፣ ቤንዞዳይዚፒን እንዲሁም ደግሞ አባካቪር በዚህ እውቀት የተገኙ መድኃኒቶች ናቸው ማለት ነው። ሌላኛው ደግሞ ክሊኒካል ፋርማሲ ነው። ካረንትሊ የተሰጠ ያለው ኮርስ ወይም ደግሞ
ፋርማኮቴራፒ ተብሎ የሚጠራው ክሊኒካል ፋርማሲ ነው። ይሄም መድኃኒቶችን ለታካሚዎች እንዴት መጠቀም እንደሚቻል የጎንዮሽ ጉዳታቸውን እንዲሁም ደግሞ እንዴት ጎንዮሽ ጉዳቶችን መቆጣጠር እንዳለብን የሚያስተምራቸው አይነት ኮርስ ነው ማለት ነው። እንግዲህ ፋርማሲ ስትገቡ እነዚህን ኮርሶች ትማራላችሁ ማለት ነው። እነዚህ ከላይ የጠቀስኩላችሁ መድኃኒቶች ፋርማሲ ምን ያህል ለሰው ልጅ ህይወት አስፈላጊ እንደሆነ ያሳያሉ። ከሞርፊን እስከ ኢንሱሊን፣ ከአስፕሪን እስከ አርቲሜሲንን እያንዳንዳቸው በራሳቸው መንገድ ህይወትን አድኗል፣ የህክምና አብዮት ከፍቷል ማለት ነው። እንግዲህ ፋርማሲ የመድኃኒት ሳይንስ ብቻ ሳይሆን የሰው ህይወት ማዳን ነው። ፋርማሲን ከመረጣችሁ ከላይ የተጠቀሱትን ትምህርቶች በጥንቃቄ ትማራላችሁ። እነሱ ደግሞ የወደፊት ግኝቶች መሰረቶቻችሁ ናቸው ማለት ነው። ጥያቄ ልጠይቃችሁ። እኔ ከላይ ከጠቀስኩላችሁ መድኃኒቶች ከ10 ውስጥ ለእናንተ የትኛው መድኃኒት በጣም አስደነቃችሁ? እስቲ ከታች በኮሜንት ሴክሽን ላይ አስተያየታችሁን አስቀምጡልኝ። ውድ የሜዲካል ቲዩብ ቤተሰቦች ይህን ቪዲዮ እስከ መጨረሻው ስለተከታተላችሁ ከልብ አመሰግናለሁ። ይህንን ቻናል ሳብስክራይብ ያላደረጋችሁ ሳብስክራይብ በማድረግ የሜዲካል ቲዩብ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። እንዲሁም ይህ ቪዲዮ ከተመቻችሁ ላይክ በማድረግ ቪዲዮ ለብዙ ሰዎች እንዲደርስ እኔም ሰፖርት ማድረጋችሁን እንዳትረሱ። ወዳችኋለሁ። እስከ ቀጣይ ቪዲዮ ቻው።